بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين تكبراتشو وندموش اهتوش من العالم تقنيو السلام عليكم ورحمة الله وبركاته بوزيك زي هنا والسان نقنان بعمارنا مالتنا إن شاء الله زاري تنش بحجم من ملكته قداي بعشرة ذو الحجة تنش ما استوشى لا أقرب الله تشو لنيال برقد يتلاقي سابجكت يجمرناچو አልጨረስናቸው ግን ኢንሻአላህ እስከምንጨርስ ደግሞ አሁን በጉዳይ ያለ በሐጅ እና በ10 ዙልሂጃ ዛሬ ነው የጀመረ መጀመሪያ ቀን ማለት ነው 10 ቀኖች እነዚህ አላህ Subhanahu Wa Ta'ala ምርጥ የሆኑ 10 ቀኖች አላህ እድል የሰጠን ማለት ነው አላህ የሚወዳቸው ቀኖች نسأل الله سبحانه وتعالى ሁላችን በየቦታችን ሆነን ልንጠቀምባቸው በሚገባን አድርገን አላህ ሊረዳን እለምናለሁ اللهم آمين በርግጥ 10 ዙልሂጃ ብዙ ዑለማዎች ስፔሻሊ በአማርኛ ደግሞ ብዙ የሚገልጧቸው አሉ ትንሽ ከነሱ አጠራጠር ያለ መልእክት በ10 ቀኖች እናገራለሁ በኋላ ግን ከሐጅ የምንጠቀምበት ወይ ደግሞ ምንድነው የምንማርበት በሐጅ በዚህ አምስተኛ ሩክን አርካነት ኢስላም ማለት ነው የኛ ሁላችን እንደምናውቀው አንድ ግዴታ ሩክን ሆኖ አንድ በህይወቱ አንድ ሰው ሐጅ ማድረግ እንዳለበት ከዛ አጅር የሚበልጥ ደግሞ የለም አላህ Subhanahu Wa Ta'ala አንድ ሰው ሐጅ አድርጎ በትክክል መንገድ ከተጠቀመበት አላህ Subhanahu Wa Ta'ala ጀና ብቻ ነው የሚሰጠው ማለት ነው ስለዚህ እነዚህ 10 ቀኖች ደግሞ ከዛሬ ጀምሮ ማለት ነው እቺ 10 ቀኖች ከምንም ቀኖች በላይ አላህ Subhanahu Wa Ta'ala ምርጥና የበለጠው እንዳደረጋቸው በቁርአንም ተነግረናል በሐዲስ ረሱል ሰለላሁ ዐለይሂ ወሰለም ተነግረናል አላህ Subhanahu Wa Ta'ala በእነዚህ ቀኖች 10 ቀኖች ሲምል ማለት ነው ትልቅ ነገር ስለሆነ አላህም ትልቅ ስለሆነ በትልቅ ነገር ነው የሚምለው እና በቁርአን ምን ብሎናል ወልፈጅር ወለያሊን 10 እነዚህ 10 ቀኖች ዑለማዎች ሲናገሩ እነዚህ 10 ቀኖች አላህ Subhanahu Wa Ta'ala ከማንም ቀን በአመቱ ላይ ያለ ምርጥ እንደሆነና ብልጥ እንደሆነ የሚሰራበት ደግሞ ጥሩ ነገሮች الله سبحانه وتعالى እንደሚወደው ተነግረናል ማለት ነው ወልፈጅር ወለያሊን 10 ابن عباس እንደሱ ብለዋል ለያሊ 10 ማለት እነዚህ ከመጀመሪያ ሐጅ ጀምሮ ዛሬ ማለት ነው አንድ ሐጅ ጀምረን እስከ 10 ቀኖች አሉ ማለት ነው በሱና ደግሞ ረሱል ሰለላሁ ዐለይሂ ወሰለም ابن عباس ይነግረን ምን ብለዋል መልዓመሉ في ايام العشر افضل من العمل في هذه قالوا ولا الجهاد قال ولا الجهاد إلا رجل خرج يخاطر بنفسه وماله فلم يرجع بشيء ማለት እነዚህ 10 ቀኖች የሚደረግባቸው ስራዎች ሁሉም ነገር ብልጥ የሚያድርገው ቢሆንም ወላ ጂሃድ في سبيل الله ብሎ ረሱል ሰለላሁ ዐለይሂ ወሰለም ሲነግራቸው ሲጠይቁ ማለት ነው ምርጥ ቀኖች ናቸው ሲል ረሱል ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ደግሞ ጂሃድ ቢሆንም አሉ ብለው ጠየቁ ማለት ነው ጂሃድ ቢሆንም ብቻ አንድ ሰው ወደ ጂሃዱ ሄዶ ወጥቶ በገንዘቡ በህይወቱ በሁሉም ሸሃዳ ካደረገ ብቻ ካልሆነ በስተቀር ብለዋል እና ብዙ ዑለማዎች በዚህ ቀኖች ብዙ ጥሩ ስራ መስራት እንዳለብን ተናግረዋል ደግሞ ለምንድነው እቺ 10 ቀኖች የሚወደዱ በሙሉ ትላልቆች ዒባዳዎች በዚህ 10 ቀኖች አሉ ማለት ነው ምንድነው መጀመሪያ ሐጅ አለ ራሱ የቻለ ማለት ነው እንደገና ሶላት ይሰገዳል ጾም ይጾማል ሰደቃ ያወጣል ነፈቃ ማለት ነው እንዲሁም ይታረዳል ማለት ነው ነህር ይደረግበታል እና እነዚህ يعني ትላልቆች ዒባዳዎች ያለበት ቀኖች ስለሆኑ ዝም ብሎ እንደ ታራ ቀኖች ማለፍ የለባቸውም መጠቀም አለብን ስለዚህ በዚህ የሚሰራበት ቀን እንዳልኩ ማለት ነው ሐጅ ዋናው ሐጁ ማለት ነው አንድ ሰው ሄዶ ዑምራና ሐጅ ማድረጉ ትልቅ ነገር ነው ለዛ ነው ደግሞ አላህ Subhanahu Wa Ta'ala
የሚወዳቸው ቀኖች አሉ፣ የሚወዳቸው ቦታዎች አሉ፣ የሚወዳቸው ሰው አለ፣ የሚወዳቸው ስፔሻሊ መላእክት አሉ። የሆነ ስፔሻሊ የሆነ ነገር አላህ Subhanahu Wa Ta'ala የሚወደው ከነዚህ ከቀኖች ደግሞ 10 ቀኖች እነዚህ የዓሸራ ዙልሕጃ የተባሉ ማለት ነው። ቦታ ካልን መካና መዲናና ቁድስ አለ፣ ረመዳንም አለ፣ ተለያየ ነገር አለ ማለት ነው። ላኪን ለምንድነው ደግሞ አላህ Subhanahu Wa Ta'ala ይህን እድል የሰጠን? እኛ በምንሰጠው የስፔሻል ቀኖችና ጊዜዎች እንደ ረመዳን እንደ ተለያየ ነገሮች እኛ ተጠቅመን ኃጢያታችን ለመቀነስ ማለት ነው። ምክንያቱም እኛ ሁሌ ኃጢያት እናደርጋለን፣ ሁሌ ዘንብ እናደርጋለን። ስለዚህ በተቻለ መጠን በእነዚህ ቀኖች መቀነስ ማለት ነው። ምክንያቱም የውመል ቂያማ ብዙ ኃጢያት ይዘን እንዳንሄድ ብዙ የሚያሳዝን ነገር እንዳይከሰት በቂያማ ቀኑ ማለት ነው። ለዛ ነው እኛ አላህ Subhanahu Wa Ta'ala ይህን እድል የሰጠን ሁሌ ተውባ ለማድረግና ብዙ ስራ ጥሩ መስራት ማለት ነው። ስለዚህ ሲያም ጾሙ ደግሞ ሐጅ የውም ዓረፋ እነሱ ሐጅ ሲያደርጉ ማለት ነው። እኛ ደግሞ በሐጅ የማንሄድ ሰዎች ዓረፋ ቀን እንጾማለን። ይሄ ጾሙ ደግሞ አላህ Subhanahu Wa Ta'ala ወይ ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ የከፋራ ለአንድ አመት የሚመጣና ያለፈ አንድ አመት ዘንባችን ይቀንስልናል። ስለዚህ አላህ Subhanahu Wa Ta'ala በዚህ ማድረግ እንዳለብን ማለት ነው። ሐጅ ጾም ተክቢር በዚህ ቀኖች ደግሞ ተክቢር እናበዛለን። ስፔሻሊ ወንዶች ጮክ ብለው በየትም ቦታ ሆኖ ተክቢር መብዛት እንዳለባቸው አላህ Subhanahu Wa Ta'ala እንደዚህ ብለዋል፣ ወዝኩሩላህ ፊ አያም ማዕዱዳት። በእነዚህ ቀኖች ተክቢር ማድረግ እንዳለብን ተነግረናል። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ምን ብለዋል? ማ ሚን አያም አዕዘሙ ዐንደላህ ወላ አሐበ ኢለይሂ አልዓመል ፊህና من أيام العشر فأكثر فيهن التسبيح والتكبير والتهليل። በእነዚህ ቀኖች ተጠቀሙባቸውና ተክቢር አድርጉ፣ ተህሊል አድርጉ፣ ተስቢህ አድርጉ፣ ዚክር አብዙ፣ ብዙ አድርጉ ማለት ነው። ተስቢህ ዚክር ማድረግ እንዳለብን ተነግሮናል ማለት ነው። ሌላ ደግሞ ዋና ምንድነው ማድረግ ያለብን? ብዙ ጥሩ ስራዎች መስራት አለብን። አላህ የሚወዳቸው ስራዎች እንደ ዚክር፣ ቂራአቱል ቁርአን መቅራት አለብን። ናፊላ ማብዛት ማለት ነው። እነዚህ ኤክስትራዎች ዒባዳ የሚደረጉ ማለት ነው። እነሱ ደግሞ እንደ ዘካት፣ እንደ ሶላት፣ ሁሉም ነገር ኸይር የሚባል አላህ የሚወደው ብር የሚባል ማድረግ እንዳለብን ማለት ነው። ከዛ ደግሞ ብር ልዋሊዴን፣ ስለትል አርሃም ቤተሰቦች መጠየቅ፣ ወላጆች አላችሁ ከሆነ ደግሞ ለነሱ ማስደሰት፣ ጥሩ ነገር ማድረግ፣ የነሱ አክሰፕታንስ መውሰድ። ምክንያቱም ወላጅ አክሰፕት ካላደረግን በጣም ከባድ ነገር ነው የሚሆነው የመልክ። ስለዚህ እስኪንት ልዝጋው። ኦኬ ባረከላሁ ፊኩም ጀዛኩሙላህ ኸይር። ሸር በሉት። ዝም ብዬ ነው የገባሁት። ስለዚህ ይሄ 10 ቀኖች እንደዚህ በአጠር ያለ ይመስላል። ዋናው የሐጁ ደግሞ የምንጠቀምበት እንዳልነው ማለት ነው አርካን አንድ አምስተኛ ሩኩን እንደሆነ ሁላችን እናውቃለን ማለት ነው። ስለዚህ መጀመሪያ የምንማርበት ምንድነው? ሐጅ ሲባል ትልቅ ትምህርት ነው ያለው። ሐጅ ማለት በጣም ብዙ ነገር የምንማርበት ነገር ነው ያሉበት። እንደ ረመዳን ሆኖ በረመዳን ጊዜ ትዕግስት እንማራለን። የሌላ ሰው ችግር ልናስታውስ ያደርገናል። ዚክር ማብዛት ያስተምረናል። ብዙ ነገር አለ በረመዳን ወር የምናደርገው። በሐጅ ደግሞ ሱብሃንአላህ ሁሉ የእስልምና ዒባዳ ካየነው መጀመሪያ ለአላህ አክብሮት ያለው፣ ለዲኑ ውዴታ ያለው፣ ለሙእሚኑ ውዴታ ያለው፣ ለሁሉም ሰው ማክበር፣ ህይወታችን ማክበር፣ ሁሉም ብዙ ነገር ነው የምንማርበት ማለት ነው። ሐጅ ሲባል ደግሞ አንድ ሰው አገሩ፣ ህዝቡ፣ ቤቱ፣ ልጆቹ፣ ገንዘቡ ትቶ ወደ አላህ Subhanahu Wa Ta'ala ለበይክ اللهم ለበይክ ብሎ ለበይክ የሚለው እኮ አላህ ሲጠራው ማለት ነው። እና አንተ የኔ ባሪያ ሐጅ አድርግ፣ ቤቴ ድረስ
እዛ ሆነህ የሚደረግ አድርግ ሲባል እሱ ደግሞ ለበይክ ብሎ እሺ መርሐባ ሰምቻለሁ ተቀብያለሁ ለአንተ ብዬ ሁሉም ነገር አረጋለሁ ማለት ትልቅ ነገር ነው። ይሄ ለበይክ ማለት በሐጅ ብቻ ሳይሆን በሙሉ እድሜያችን ጊዜ ያለ ማለት ነው። እስልምና ተቀብለን ማድረግ እንዳለብን በተለያየ ሁኔታ ነው የሚያስተምረን። እስፔሻሊ በሐጅ ደግሞ ብዙ ኸይረኛ መውስም የሆነ የምንማርበት መጀመሪያ ማለት ነው አልዒባዳ ተውቂፊያ። ይሄ ዒባዳው ደግሞ እኛ እንደፈለግን አይደለም የምናደርገው እንደፈለግን ሳይሆን በረሱል ሰለላሁ ዐለይሂ ወሰለም ያደረገው መንገድ ነው የምናደርገው ማለት ነው። አም ለሁም ሹረካ ሸረዑ ለሁም ሚን ዲን ማ ለም ያእዘን ቢህ ላህ አላህ ሱብሓነሁ ወተዓላ እንደሱ ይላል ማለት ነው። እኛ የሌላ ህግ የሌላ መንገድ የሌላ ሸሪዓ ከተጠቀምን ማለት ነው። ሸሪዓ ማለት ህግ ማለት ነው፣ መንገድ ማለት ነው። እና አላህ ምን ይላል? አም ለሁም ሹረካ ሸረዑ ለሁም ሚን ዲን ማ ለም ያእዘን ቢህ ላህ ወይስ አላችሁ ሌላ ሽርክ የሚያረጉባቸው ወይ ደግሞ እነሱ ህግ የሚያወጥላቸው እነሱ ነው ተከትሎ የሚሄዱ አላህ ያልፈቀደው ነገር ማድረግ እንደማይፈቀደን ነው የሚያሳየን። ስለዚህ ሐጅ ማለት በደንብ የምናየው ይሄ ነው። ተውቂፊያ ማለት የዒባዳዎች ሁሉ የምናርጋቸው ድምጽ አለው ይሰማል ወይስ ችግር አለበት? ዝም ብዬ ተናገርኩ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለበት ድምጽ? እስኪ አንድ በሉኝ። ድምጽ አለ ከሆነ ጥሩ ነው። ድምጽ አለበት? ድምጽ አለበት ያ ጀማዓ? እስኪ ንገሩኝ። አንድ በሉኝ። የለም ማለት ነው። ድምጽ ያለኝ መሰለኝ። እስኪ ሳትሰሙ ደግሞ ዝም ብላችሁ እስካሁን ድረስ ትሰማላችሁ፣ አትነግሩኝም? አዎ ኦኬ፣ ባረከላሁ ፊኩም። ኦኬ ተማም ይሰማል። ኦኬ ይሰማል ብላችሁ እዚህ ባረከላሁ ፊኩም። طيب ድምጽ ብለዋል። ኦኬ ይሰማል ብላችሁ ድምጽ። ኦኬ ድምጽ ጥሩ። አሁን ጥሩ ነው የሚሰማ። አሁንስ ጥሩ ይሰማል። ጮክ ልበል። ኦኬ እና ስለዚህ ይሄ ዒባዳው ተውቂፊያ የሚባል ምንድነው? እኛ እንደፈለግን በዒባዳዎች አዲስ ነገር መምጣት አይፈቀደንም። ዒባዳ ማለት አላህ አድርጉ ያለን እናደርጋለን። እንዴት ነው የምናደርገው? መንገዱ እንደ ረሱል ሰለላሁ ዐለይሂ ወሰለም ረሱል ያለን እናደርጋለን። በምን አይነት መልክ አደረገው? እንዴት አሁን ሐጅ ሲደረግ ማለት ነው ጠዋፉ፣ ሰዕዩ፣ ሚና መሄድ፣ አረፋ መሄድ ይሁን ሁሉ አንድ ረሱል ስለሚያደረገው መንገድ ነው የምናደርገው እንጂ እንደፈለግን ሁሉም የመጣ ከመላ ዓለም ሰው ተሰብስቦ እዛ እንደፈለገ አያረግም። ግዴታ እንደ ረሱል ሰለላሁ ዐለይሂ ወሰለም ማድረግ እንዳለበት። ስለዚህ የኛ ዒባዳዎች በሙሉ እንዳለ ማለት ነው ያኒ ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል ረሱል ዐለይሂ ወሰለም። እንደኔ እንደምሰግድ ስገዱ፣ ሐጅ እንደማድርገው አድርጉ። ሁሉም ነገር እኛ በዛ ነው የምንመራው ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ያደረገው ነው የምናደርገው እንጂ እንደፈለግን አይደለም የምንሆነው። ይሄ ደግሞ ዲሲፕሊን ያስተምረናል። ምክንያቱም ሁሉም በየሐሳቡ ቢያመጣ እንደፈለገ ቢያደርገው ይሄን ዲን አይደርስንም ነበር ማለት ነው። ይሄ ዲን ዝም ብሎ እንደፈለገ ሰው የሚያደርገው ይሆናል ማለት እንደማንም ቲዮሪ ይሆናል ማለት ነው። ይሄን ግን ዲን ነው፣ ቀላል ነገር አይደለም።
አላህ ያለው ረሱል ሰለላሁ ዐለይሂ ወሰለም ያለው ነው ማድረግ ያለብን። ስለዚህ ትምህርት ያስፈልገናል። ሐጅ የሚሄድ ሰው ራሱ ተምሮ መጀመሪያ ምንድነው ማድረግ እንዳለበት አውቆ ነው የሚሄድ እንጂ ዝም ብሎ አይደለም። አሁን እኮ ማሻአላህ በዘመናችን ብዙ ኮርስ ይሰጣሉ ሐጅ ሳይሆን በፊት። አሁን እኮ በዚህ ዓመት ውስጥ ያሉ ሳውዲ ያሉ ብቻ ካልሆነ በስተቀር ከውጭ የሚገባ የለም ብሎ አንድ ወንድሜ ዩቲዩብ ላይ ጻፈልኝ ማለት ነው። ትናንት እየጠየቅኩ ነበር። አልহামዱሊላህ አላ ኩል ሐል በመጣ ችግር ምን ይደረጋል፣ ግን ባለብን እድል ሁሉ መጠቀም አለብን። ሐጅ ዛሬ ዓመት በሽታው ምክንያት ቢቀር እንደ ሩክን ከውጭ ግን እንደ ሩክኑ አይቀርም። ሁሌ በየዓመቱ አለ። ባለበት ሁኔታ ደግሞ እኛ መጠቀም አለብን። ስለዚህ ሁሉም ይደረግ በሐጅ ማለት ነው። 7 ጊዜ ጠዋፍ ይደረጋል፣ 7 ጊዜ ሰዒ ይደረጋል ማለት ነው። ስለዚህ ማንም መብት የለውም፣ ማንም ሰው መብት የለውም ለመቀየር ሸርዕ የአላህ ሸርዕ መቀየር። አሁን ጠዋፉ ዝም ብለን እስኪ 3 ጊዜ አድርጎ ቢባል ራሱ ማንም አያደርገውም። 7 ጊዜ ጠዋፍ እናደርጋለን፣ 7 ጊዜ ሰዒ እናደርጋለን። ስለዚህ ይሄ በሁላችን ዒባዳችን ኢኽላስና ለአላህ Subhanahu Wa Ta'ala መቀበል እንዳለብን በዚህ እንትን አዲስ ነገር ማምጣት ወይ ደግሞ ማሻሻል የሚባል ነገር የለም። በዒባዳ አይፈቀድም። መሻሻል ማምጣት ከሆነ በሚፈቀደው ነገር ነው። ለምሳሌ አሁን ድሮ የሄዱ መካ በፊት የሚሄዱ የነበሩ በእግር ይሄዳሉ፣ በፈረስ ይሄዳሉ፣ በመርከብ ይሄዳሉ። 2 ወር ይወስድላቸዋል ምናምን። አሁን ግን በአንድ ሰዓት በ2 ሰዓት ወደ መካ ከሀገሩ ይገባል ሰው። ከየት እንደመጣ ይለያያል፣ ግን ከዛም በላይ ሰዓትም ሊሆን ይችላል። ግን እዛ እንትኑ ፍጥነቱ ትራንስፖርቱ ምናምን ይሄ መጠቀም ያለበት የሚቀየርበት ነገሮች ስፋቱ የመካ ብዙ ነገር ተቀይረዋል። ያ ነው የሚቀየር እንጂ ራሱ ዒባዳው አይቀየርም። 7 ጊዜ ጠዋፍ ነው፣ 7 ጊዜ እንትን ነው ምንድነው የሚባል ሰዒ ማለት ነው። ስለዚህ وعن عائشة قالت قال رسول الله صلى الله عليه وسلم من أحدث في أمرنا هذا ما ليس منه فهو رد. رسول الله عليه وسلم እንደሱ ብለዋል። በዲናችን የሚያስገባልን አንድ አዲስ ነገር ረሱል ሰለላሁ ዐለይሂ ወሰለም አላህ ያላለው ረሱል ያላለው فهو مردود. من أحدث في أمرنا هذا ما ليس منه فهو رد ብለዋል ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ማንም ይምጣ ይሄ አዲስ ነገር በዲናችን የሚያመጣልን ነገር አክሰፕት አድርገን መቀበል የለብንም። እኛ ዕውቀት መቅሰም አለብን፣ መማር አለብን። ዲናችን ምንድነው የሚለው መማር አለብን። ሁሉ ነገር ተቀምጠዋል። ሱብሃንአላህ። እነዚህ ታላቆች ዑለማ የተውት ነገር የለም። ቁርአን ደግሞ አስቀምጠዋል። ዋድህ ነው፣ ግልጽ ነው። ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ግልጽ ነው። ስለዚህ በዛ ነው ተከትለን መሄድ ያለብን እንጂ አዲስ ነገር መምጣት አይፈቀደንም። ደግሞ ካየነው ይሄ የሐጅ የጠዋፉ ወቅፍ በዓረፋ የሚቆምበት ቀን ረሚል ጀመራት እነዚህ እንትን በድንጋይ የሚመታበት የሰይጣን ቦታዎች ወغيرهما ይሄ አላህ የሚለው ማለት ነው የሚያረጋግጥልን ምንድነው ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁም الخيارة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا። ስለዚህ አንዲት ኢማንኛ ሴት አንድ ወንድ ኢማንኛ ሁሉ ይሄ ምንም ምርጫ የለውም በአላህ ታዛዝና በረሱል ሰለላሁ ዐለይሂ ወሰለም የተባለው ምንም እኛ ምርጫ መኖር የለብንም፣ ሌላ አማራጭ የለብንም። ያ መቀበል አለብን ነው። አላህ ምን ይላል? ማካነ ወማካነ ሊሙእሚኒን ወላ ሙእሚነት። ኢማንኛ ምትል ከሆንክ ኢማንኛ ብትሊ ከሆንሽ ሁላችን የሚጠበቅብን ይሄ ቁርአኑ ያለን ህግ ያለን ሸሪዓው ያለን ተቀብለን መሄድ ነው ያለብን። ደስ ያለን በጉጉት ለማድረግ እየሞከርን አላህ ይቀበለን ብለን እየለመን ነው መሆን ያለበት እንጂ እኔ ይሄን አይስማማኝም ይሄን ዘመኑ አይደለም ይሄ እኮ የድሮ ሰዎች የሚገባ ምናምን ነው። እስልምና ከሁሉም ዘመን ይሄዳል። እኛ የሚያስፈልገን ብቻ ዕውቀቱ ነው። ዕውቀቱ የትም ቦታ የትም ዘመን የትም ክላስ ከየትም የተማረ ያልተማረ ከሁሉም ሰው የሚሄድ ሃይማኖት ነው። በጣም ቀለል ያለ ኢዚ የሆነ ሃይማኖት ነው። በጣም የሚወደድ ሃይማኖት ነው። ግን መቼ ነው ይሄ የሚሆነው? ከተረዳ ነው። በትክክል ከተረዳ ነው። በትክክል እስልምና ካወቅ ነው።
ዝም ብሎ እንደዚህ እስልምና ያላለው ወደ ቀኝ መሄድ ወደ ግራ መሄድ ሳይሆን ባላንስ ጠብቆ አላህ የሚፈልገው ከኛ ምን እንደሆነ ካወቅን በጣም ራሓ የሚሰጥ መንፈስ የሚያሳድስ ሃይማኖት መንገድህ የሚነግርህ ሃይማኖት ግራ የማያጋባ ሃይማኖት ግልጽ የሆነ ሁሉ ሰላም የሚፈጥር በውስጥህና ለራስህና ለሰው ለሁሉም ነገር ሱብሃንአላህ ግን ማዓል አሰፍ በዚህ ዘመናችን ብዙ ሰው እስልምና አራዳዳው ትክክልም አይደለም ከተረዳ ደግሞ ብዙ በራሱ ይሄ የረሱል ሰለላሁ ያለው አዲስ ነገር አታምጡ የሚባል አስተሳሰቡ ራሱ ትክክል ካልሆነ አዲስ ነገር መሆን የለበትም እኛ በቁርአኑ ከሄድን ወላሂ በጣም ኢዚ ነው እስልምና በጣም ቀላል ሃይማኖት ነው የሚያስፈራራ ሃይማኖት አይደለም በቃ ውስጥ ምን የምትረጋጋ ሃይማኖት ነው የሚያደርገው ምክንያቱም አንድ ሰው ውስጡ ከተረጋጋ ደግሞ መንፈሱ ከተረጋጋ ጥሩ ሰው እንደሆነ ከተሰማው ደስታ ውስጡ አለው ከሆነ ለሁሉም ነገር ይሳካል ማለት ነው እኛ አሁን በዚህ ሰዓታችንና በዘመናችን በጊዜያችን የምንያየው ሰው ምድር ዓለም ያለ ሰው ኖርማል ሰው አይደለም መንፈሱ ጥሩ አይደለም የሆነ ችግር ነገር አለበት ሁሉም ሰው ማቴሪያሊስት ሆነዋል አላህ ረስተዋል ምን እንደሆነ በቃ ሐቅ አይወድም በዘርነት በምናምን ይሄን ሁሉ የተፋጃ ያለ ሰው አላህ የሚፈራ አላህ የሚወድ ሰው ቢሆን እንደሱ አይሆንም ነበር ግን አላህ ወደ ጥሩ መንገድ እንትን ያስከትለን እንጂ ባለንበት ሰዓት ፊትና የበዛበት ጊዜ ነው እና ለራሱ ሰው ለራሱ ይፈራል በቃ እኔ ለራሴ ይፈራለሁ ያ ረብ ጌታዬ በፊትናው አታስገባን በመጥፎ ነገር ቦታ አታስገባን በመተወደው መንገድ አስቀምጠን መጨረሻ አሳምርልኝ የሚባለው ወቅት ነው ያለነው አሁን እና ይሄ አላህ እንደሱ ነው የሚለናል ሁለተኛ ደግሞ መጀመሪያ የምንማረው ከሐጅ ማለት ነው ምንድነው ተውቂፍ እንደሆነ ዒባዳችን ሁሉ ተውቂፊያ እንደሆነ ተውቂፊያ ማለት ደግሞ ምንድነው እኛ እንደፈለግን ሳይሆን ዲኑ እንዳለ መሄድ እንዳለብን መንገዳችን በቁርአንና በሱና እንደሆነ መሄድ ያለብን ይሄ ያስተምረናል እንደፈለግን አዲስ ህግ ማምጣት አንችልም አዲስ ህግ የሚፈቀድበት ቦታ ሌላ ነው አሁን ቴሌፎን ሞባይል አልነበረም እንጠቀማለን ሳሎን ቁጭ ማድረጊያ አልነበረም በመሬት ቁጭ ይሉ ነበር ወንበር አልነበረም እንደዚህ መኪና አልነበረም ምናምን ይሄ ሁሉ አይከለከልም ይሄ ይፈቀዳል ለህይወቱ የሚያሳምር ጥሩ የሚያደርግልን አይከለክልንም ጭቃ ቤት በፊት ይኖር ነበር አሁን ሌላ ቤት ይሰራል አይከለከልም በሃይማኖቱ በኢማኑ በአቂዳው ግን በጣም በጥንቃቄ ነው ማወቅ ያለብን መያዝ እንዳለብን ዝም ብለን አሁን በአገራችን በሌላ ሀገሮች ያሉ እነዚህ ቢድዓ የሚደረግ እነዚህ ሱፊስም የሚባሉ የሚያሮጉት ያልተባለ ያልተደረገ እስልምና ያላለው ስታይ በጣም ያሳዝናል ሽርክ የሚያስገባ ነገሮች ይደረጋል የስፔሻሊ ሽርክ ደግሞ አላህ ይጠብቅ ሁለተኛ የምንማርበት ምንድነው ተርቢያ ለልሙስሊም على التوازن في حياته اليوميه ይሄ በየቀናችን ራሱ ኖርማሊ ባላንስ ይዞ መሄድ የሚያስተምረን ህይወት ነው እሱ ደግሞ ምንድነው እስልምና የመሐለኛ ሃይማኖት እንደሆነ ወደ ቀኝ አለመዘንበል ወደ ግራ አለመዘንበል ባላንስ የሚያዝ ከተፈለገ ደግሞ በጣም ጭንቅላት መጠቀም ያስፈልጋል ባላንስ የሚይዝ ሰው ዝም ብሎ አይወስድም ግዴታ የሁክሙ ማያቀሰው ራሱ ይፈልጋል ይጠይቃል እንትን ምንድነው ጥረት ያስፈልገዋል ዝም ብሎ መኖር አይደለም እና የባላንስ መኖሩ ነው ዋና እንትን የሚያስፈልግ እንጂ ወደ ቀኝ አክራሪ መሆንና ወይ ደግሞ መተው ቀላል ነው ያ ቀላል ነው ወይ ሁሉም ነገር حرام ትላለህ ወይ ደግሞ ሁሉም ነገር ሐላል ትላለህ ያ ቀላል ነው የሚያስፈልገው በመሃል መሆን በወሰጥ ዲኑል ወሰጥያ ማለት መሃለኛ መሆን ይሄ ጭንቅላት መጠቀም ያስፈልገዋል ይሄን ቢሆናል ወይስ አይሆንም ይሄ ባረክስ ይሄ እንደዚህ ክሪኤቲቭ መሆን ሰው አለበት
እኔ በህይወት በስዊድን የምኖረው حكم شرعي ህግ የምጠቀምበት ኢትዮጵያ ያለ ሰው አይደለም የሚያስፈልገው ፓኪስታን የሚኖር አይደለም መቀሪብ የሚኖር አይደለም ሳውዲ የሚኖር አይደለም ሁሉ የየራሱ ህግና የየራሱ ሃይማኖት ግን አንድ ነው ግን ተለያየ እንትን ቦታዎች ስለሆነ ሁኔታዎች ስለሆነ አኗር ይለያያል ባህሉ ይለያያል ብዙ ነገር ይለያያልና ለዛ ጭንቅላት መጠቀም ያስፈልገናል ለኔ ፍቺ የሆነ ላንተ ፍቺ ላይ ሆነ ይችላል ፈትዋ የሚባል ሁሉ ሰው አንድ ሲሆን አንድ ፍርድ ቤት ሄደህ ግን ላንተ ምንድነው የሚወስንልህ ቃዲ አንድ አይነት የነና እናንተ ጥያቄ ቢሆንም ግን ተለያየ ውሳኔ ሊወስንልና ይችላል ለምን የተለያየ ሁኔታ ስላለን እኔ የኔ ሁኔታ ይለያል ያንተ ሁኔታ ይለያል ስለዚህ ተለያየ ውሳኔ ይመጣል ግን ከዙ አንድ ነው በላይ ስታየው ከዙ አንድ ሊሆን ይችላልና እስከዚህ ነው መራቀቅ እንደዚህ እስከዚህ ነው ጭንቅላት መጠቀም የሚያስፈልገው እስልምና ለኑሮ ራሱ አንድ ፈትዋ አንድ ሰው ሲጠይቀ እንደዚህ ሐላል ነው ወይ حرام ነው ብሎ ሲጠይቅ ራሱ አንድ ፈትዋ የሚሰጥ ዝም ብሎ አይደለም የሚሰጥ ግዴታ ብዙ ዕውቀት መኖር አለበት ምን ፈትዋ ተሰጠበት አሁንስ የዚህ ሰው ሁኔታስ እንዴት ነው ግዴታ ብዙ ዲቴል የሆነ ኢንፎርሜሽን ያስፈልጋል ከዛ ተነስቶ ይሄ ይደረጋል ይሄ አይደረግም ይባላል እና የፈትዋ የሚሰጥ ሰው በጣም ትልቅ ኃላፊነት ያለበት ነው ደግሞ የውም القيامه በጣም በትልቅ ጥያቄ ይጠየቃል ፈትዋ መስጠት እኛ ሁላችን መቸኮል የለብንም አንድ ሰው ሲጠይቀህ እንደዚህ ሐላል ነው እንደዚህ حرام ነው ማለት ቀላል መስለናል በጣም አደገኛ ነው መፍራት አለብን እንዲሁም መፍራት አለብን حلال ነው حرام ብለን መናገር መፍራት አለብን ለምን ይሄ አላህ ማለት እኮ ነው አላህ እንደዚህ ብለዋል አላህ እንደዚህ አላለም ማለት እኮ ነው በአላህ ስም ስትናገር እንኳን አላህ ያለውና ያለው ሰው እንኳን እንደዚህ ተናግሮ እገለ ብለህ እኮ ማንንም ሰው አይናገርም ይፈራል እገለ እንደዚህ ብሎ ነበር ከተባለ እስከ እንጃ እንደዚህ ሰምቻለሁ መሰለኝ ምናምን ይላል ለምን ይፈራል ያ ሰውዬ ከሰማ መጥቶ ምንድነው አንተ ያልከ እኔ እንደሱ ብያለሁ ብሎ ስለሚናገር እኛ ግን በአላህ Subhanahu Wa Ta'ala በረሱል ሰለላሁ ዐለይሂ ወሰለም ግን እቺ መታከል አንፈራም ሁሉም የየራሱ ሐላልና حرام ብሎ ነው በየቀኑ ስንት ጊዜ ይናገራል ይሄ ደግሞ መጥፎ ነገር እንደሆነ የሚያስፈራ ነገር እንደሆነ ወአለይኩም ሰላም ወራህመቱላሂ ወበረካቱ ስለዚህ በዚህ ቀኖች ደግሞ 10 ቀኖች እኛ እንትን ማረድ ምናስብ ከሆነ ጥፍራችንና ጠጉራችን መቆረጥ ያለብንም ያለ ነው አሊ ባረከላሁ ፊክ ትክክል ነው ስለዚህ ምንድነው እኛ ማድረግ ያለብን እኛ ሁሌ ጥንቃቄ ያስፈልገናል በፈትዋ መራጥ የለብንም ቀላል ነገር አይደለም ፈትዋ ማለት ትልቅ ነገር ነው ኃላፊነት ነው አንተ ፈትዋ የሰጠው ሰው يوم القيامه ይጠየቃል ባረከላሁ ፊክ منتهى جزاك الله خير እናንተ አማርኛ የምትናገሩ አላችሁ መሰለኝ ሁሌም በተረግ ደስተኛ ባረከላሁ ፊክ እህቴ جزاك الله خير الله ያቆያችሁ اللهم አሚን الله ይቀበለን ስለዚህ ምንድነው ይሄ ባላንስ የምንማርበት ማለት ነው ሐጅ የምንማርበት ባላንሱ الله سبحانه وتعالى من بالوال يشهد منافع لهم ويذكر اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير بزيك أنوش راسو الله سبحانه وتعالى حاج راسو هيدوسو لمغفرة يتقمل لبزنس مهدي يچلال لبزو نجر تقموش على الله معناتنو ግን ሁሉ ነገር ንያችን ለአላህ Subhanahu Wa Ta'ala ስናርጎ አላህ ደግሞ ይቀበለናል نسأل الله أن يتقبل منا ومنكم صالح أعمالنا يا رب ስለዚህ ሐጅ ደግሞ የውልቀ ጥቅም ይጠብቃል ለዱንያ የሚያርገው ማለት ነው መሸጥ መለወጥ ሄዶ እዛ ሐጅ ራሱ ቢዝነስ ማድረግ ይችላል አይከለክልም ስለዚህ እንደገና ደግሞ በዛ ዒባዳ ደግሞ ሊያረግ ይችላል ማለት ነው እንዲሁም የሚገርማችሁ በጣም የሚያሳዝን ነገር ደግሞ ብዙ አላህ የጠላው ሰው ደግሞ ለሐጁ ብሎ ከሀገሩ ለመጥፎ ነገር ፕሮግራም አድርጎ ይሄዳል አለ ሱብሃንአላህ ነስአላሁ ሰላማ ሁሉም አይደለም ሐጅ የሚመጣ ለበጎ ነገር ወይ ደግሞ ለጥሩ ነገር ለሐጅ ብሎ የሚመጣ
ለመጥፎ የሚመጡ ሰዎች አሉ። ሁሉም እንደንያው ነው። إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه ስለዚህ እንደንያችን ነው። አንዳንዱ ለመጥፎ ነገር ይሄዳል፣ ለጥቅም ይሄዳል፣ ለዱንያ ብቻም ይሄዳል። አንዳንዱ ደግሞ ለዱንያና ለአኺራ ይሄዳል። አንዳንዱ ለአኺራ ብቻም ይሄዳል። እና እንደንያችን ነው። እንደ ሰው መብዛቱ እንደንያው ማለት ነው። ሱብሃነሁ ወተዓላ አላህ ሐቁ ብቻ እንደምናደርግ አላህ ያደርገን። ስለዚህ ይሄ ነው እስልምና የሚለው ማለት ነው። ሐላል ነገር ማድረግ እዛም ይቻላል። መሸጥ፣ መለወጥ፣ ብዙ ነገር ማድረግ ይፈቀዳል ማለት ነው። ሶስተኛ ነጥብ ሁሉ በአንዴ ባልሳን ጨላን ጨርሰው ይችላል። እኔ ሶስተኛ ነጥብ ምንድነው? መጀመሪያ ያልነው ዒባዳ ተውቂፊያ እንደሆነ፣ ሁለተኛ ያልነው ለአንድ ሙስሊም ሐጁ ባላንስ ያስተምረዋል ማለት ነው። እስልምና ባላንስ ያስተምረዋል። ሶስተኛ ደግሞ ተሕቂቅ መብዳእ አልሙሳዋ። ይሄ እኔ በጣም ብዙ በዚህ ጉዳይ መናገር ፈልጋለሁ። ትንሽ አሁን አነሳለሁ፣ ግን መቀጠል ሊኖረው ይችላል። ይሄ አንድ ክፋል ካደረግነው ሁለተኛ ክፋሉ ፓርቱ ማለት ነው እንቀጥለውበታለን። ምክንያቱም እስልምና ይሄ በዚህ በሐጁ ቀን የሚታይ ማለት ነው ሁሉ ሙስሊም አንድ እንደሆነ የሚያሳየን ማለት ነው። ሲመጣ ወደ ሐጅ ማለት ነው ጥቁር ይመጣል፣ ነጭ ይመጣል፣ ሀብታም ይመጣል፣ ድሃ ይመጣል፣ አረብ ይመጣል፣ አረብ ያልሆነ ይመጣል፣ አፍሪካዊ ይመጣል፣ ፈረንጆች ይመጣሉ። ሁሉም በየአይነቱ ሰው እንደተፈጠረ የአዳም ልጅ በሙሉ እንዳለ ይመጣል ወደ ሐጅ። ይህ የሚያሳየን ይህን ቀን የሚያሳየን ሁላችን አላህ ጋራ ሁላችን አንድ እንደሆን لا فرق بين عربي ولا عجمي ولا أسود على أبيض ولا ምንም ልዩነት የሌለው ኢላ بالتقوى الله رسول الله عليه وسلم ብሎናል። ምንም ልዩነታችን የሚሆነው በምንድነው? በተቅዋና በአላህ ፍራቻ ካልሆነ በስተቀር ምንም ልዩነት የለም። እና በዚህ በአንድ ቀኑ በአንድ ቦታው ከመላ ዓለም ሰው ሲመጣ እኛ ምንድነው የሚያስተምረን? እኛ ውበታችን በልዩነታችን ነው ውበታችን። ይሄ ልዩነታችን በምንም ሀገር ይሁን በምንም በዓለማችን ከተጠቀምንበት ወላሂ በጣም ነው ደስ የሚለው። ሱብሃንአላህ ብዙ ነገር እንማርበታለን። አሁን ግን የሰይጣን መንፈስ ስለሰፈረበት ዓለሙ ላይ በመላ ዓለም ያለ ሁሉ የሚጣላና የሚፋጃው ያለ በዛ ነው። በዘሩ ዘር ልዩነት የጥጋብ የሰው ጥጋብ ምናየው ያለን ሁሉም አንዱ ሲንቅ ማለት ነው። እኔ በልጣለሁ። ሰይጣን እስከዛ አልፎ ምን አደረገ? ሰይጣንም እኮ ከአላህ ረህማ የወጣ እኔ በልጣለሁ ስላለ ነው። እኛ የሰይጣን ጠባይ ነው ምን መያዝ ያለብን። ሱብሃንአላህ በጣም እንገርማለን። በየሀገሩ ሁላችን አንተ እንደዚህ ነህ፣ እኔ በልጣለሁ፣ ይሄ የዚህ ሀገር ነው፣ የዚህ ዘር ነው ምናምን፣ ይህን ቋንቋ ይበልጣል ምናምን እየተባለ ሁሉ ደም እየተፋጃ በምላስና በእጅና በመሞት የሚከሰተው ያለ በዓለማችን በጣም ነው የሚያሳዝነው። በሀገራችን በሁሉም ቦታ እኛ ብቻ ይመስለናል። ብታዩ ሌላ ሜዲያ ብታዩ ደግሞ በየሀገሩ እየተጣላ ኩዌቱ ከግብጽ ጋር ይጣላሉ፣ ሞሮኮኖች ከምናምን ይጣላሉ። ሱብሃንአላህ አላህ ይጠብቀን ነው የሚያስብ። የሀበሻ ብቻ ይመስላችኋል? የሀበሻ ብቻ አይደለም፣ የትም ቦታ ነው አሁን እንደሱ የምትሰማ። ስፔሻሊ ደግሞ ይሄ ሶስተኛ ዓለም የሚባል እነዚህ የተመደኑ ሰዎች እንኳ ብዙ ንግግር በዛም የለም። እነሱ አማኔዎች ባይሆኑ ተከባብረው እየኖሩ ናቸው። የሚገርመው ግን በእምነት ያለብን ህዝቦች ክርስቲያንም ንሁን ሙስሊምም ንሁን የትም ቦታ እኛ ነው ክፋቱና መርገሙ የበዛበት የሆነ ያለ። እንዴት ብሎ እኛ እኮ ነው አላህ የሚያምን ሰው መቼም በአምላክ የሚያምን ሰው አምላኮች ብንሆን በትክክል እንደሱ አንሆንም ነበር። ግን እኛ ጋር ነው መጥፎነቱ ያለ። አሁን የዘርነቱ የሚያስጠላ ያለ በእኛ ነው። አማኔዎች በምንባልበት ቦታ ነው ያለ። ሱብሃንአላህ እነዚህ ሰይጣን ምንም ማያምኑ ሰዎች እንዲሁም እነሱ ይሻላሉ ከኛ ሆነዋል። ምን ስለሆኑ ነው? ተከባብረው እየኖሩ ናቸው። እኛስ ምን ሆነው ነው አንዱ እየጠላ ያለ? ምንድነው ችግራችን?
ለምን ተከባብረን አንኖርም? እነዚህ ስልጣን ያላቸው ደግሞ አላህ ሱብሓነሁ ወተዓላ በራሱ የፈለገ ያደርጋቸው። እነሱ ደግሞ ለጥቅማቸው በእኛ እሳት እየለኮሱ ናቸው የትም ቦታ። ለምን? ለስልጣናቸው ብለው። ግን እኛ መማር አለብን። እነሱ እንደሱ ቢያረጉ እኛ ማድረግ ያለብንም መስማት ያለብንም። እነሱማ ስልጣን ነው ያለ። ስልጣንማ ሰው የማያደርገው ነገር የለም። አባቱም ይገድላል ለስልጣን ብሎ። በዚህ ሰዓትም ከድሮም ጀምሮ ለስልጣን ብሎ ሰው የማያደርገው ነገር የለም። ስለዚህ እኛ ግን ጥንቃቄ ያስፈልገናል። እኛ የተለኮሰ እሳት መቃጠል የለብንም፣ መጥፋት አለብን። በምንችለው መጥፋት መቻል አለብን። ለምን? እኛ ነው የምንጎዳው መጨረሻ ላይ። እነሱ እኮ ምንም አይሆንም። ስልጣናቸው ይዘው ምንም አይሆንም። መጨረሻ ላይ እንደምታውቁት ማንም ባለስልጣን የቱኒስ የምናምን አገሮች ስንት ያደረጉ በኋላ እነሱ ወጥተው ሌላ ሀገር ሪፊውጂ ተሰጡ፣ ሰላም እየኖሩ ናቸው። አገሩ እሳት ለኩሰው ሄዱ። የትም ሀገር እዩት። እኛ ማን ነው የሚጎዳ? እኛ ነው የምንጎዳ። እና እንዴት ብለን እኛ አላህ በትክክል ብናመልከው እንደሱ አንሆንም ነበር። ወላሂ በጣም ነው የሚያሳዝነው። በቃ ልብህ ነው የሚመታ። ስትሰማ ወሬ መስማቱ ራሱ ያስጠላል። አንዱ መጥፎ ሲናገር፣ አንዱ ሲሳደብ፣ አንዱ ስንት ሲል፣ አንድ ዘር ሲያሳንስ፣ አንዱ ምን ሲል። ባካችሁ በመላ ዓለም የምትገኙ ሀበሻዎች በሙሉ ሀበሻ፣ ኢትዮጵያዊም ኤርትራዊም ምናምን ይሄ ነገር መተው አለብን። ወደ አላህ መመለስ አለብን። ሁላችን አላህ ንፍራ። እሳት የምትለኩሱ እናንተ አላህ ፍሩ። ወላሂ ትልቅ ፈተና አላችሁ መልቂያማ። ፊትና የምታነሱ ፊትና የምታረጉ በብዙ ቦታዎች እናንተ ጥሩ አይደለም። እናንተ ዘር የምታባላሹ፣ አገር የምታባላሹ፣ አገር እንዳያድግ፣ ሰው በሰላም እንዳይኖር፣ ልጆች በሰላም እንዳይኖሩ፣ እናቶች እንደገና የሞቷቸው የድሮ ልጆቻቸው እንዳይበቃቸው እንደገና አዲስ ደግሞ አሁን ልጆቻቸው የልጅ ልጃቸው ሊሞቱ ሊያዩ ነው። ኧረ እባካችሁ አላህ ንፍራ። በዚህ ቀኖች ወላሂ ሁላችን አላህ ፍራት ያስፈልገናል። እኔ በጣም ነው የሚያሳዝነኝ። እስከ መቼ ነው አገራችን ሰላም የሚሆንልን? እኛ ሁሌ ሌላ አገሮች ሌላ ዜጎች እዚህ ሀገር ስናያቸው በየአመቱ ወደ ሀገራችን